ፈራጅ ሀገሩን ለቆ በዩናይትድ አረብ ኤሚሬትስ መኖር ከጀመረ 2 ዓመት አልፎታል። ሀገሩ ትናፍቀዋለች። እዚህ ዩናይትድ አረብ ኤሚሬትስ ኑሮ ቢመቸውም የሀገሩን ናፍቆት ግን መቋቋም ካቅሙ በላይ ሆኗል። አንድ ጠዋት ድንገት የማህበራዊ ድረ-ገጽ ከፈተ። ከአንዲት ወጣት ጋር ቻት መደራረግ ጀመሩ። አውቅሻለሁ እንዴ ጠየቃት። ምን አይነት ቀሽም ጥያቄ ነው የምትጠይቀኝ? እንኳን አንተ እኔም ራሴ አላውቀው። አፍጋኒስታዊ ወጣት ሳቀም። እሺ ከየት ነሽ? እኔ የአፍጋኒስታን ልዕልት ነኝ። የወጣቱ ልብ ትርክክ አለ። የሚናፍቃት ሀገሩ ወጣት ነች። አፍጋኒስታዊ ወጣት ፈራጅ ከወጣቷ ሳሂራ ጋር ግንኙነታቸው ቀጠለ። ዘውትር በማህበራዊ ድረ-ገጹ ይገናኛሉ። ሀገሩ እንደምትናፍቁ ይነግራታል። በአጋጣሚ ደግሞ ሁለቱም የአንድ ከተማ ልጆች ናቸው። ግንኙነታቸው በስልክ ወደ መነጋገርም አደገ። ፈራጅ የሀገሩን ናፍቆት በሳሂራ አማካኝነት ይወጣ ጀመር። ሁለቱ ወጣቶች አዳዲስ ቀናት በመጡ ቁጥር ቁርኝታቸው ጠበቀ። እየቆየም ወደ ፍቅር ተሸጋገረ። ዘውትር ማታ በስልክ ያወራሉ። ቀን በማህበራዊ ድረ-ገጽ ይገናኛሉ። ፈራጅ በአገሩ ናፍቆት ላይ ሳሂራ ተጨመረችበት። ከዩናይትድ አረብ ኤሚሬትስ ወደ ሀገሩ ለመመለስ ወሰነ። በአንደኛው ምሽት ውሳኔውን ለሳሂራ ነገረ። እሷም የደስታ ጩኸት አሰማች።